መኪናው ከፍጥነት በላይ ቁልቁለት ተወንጭፎ አደጋው ደርሷል። በማዕከላዊ ኢትዮጵያ ክልል አርሲ ላይ ድምጽ ትሆናለህ አንተ መርጦ አልቃሽ ማለት ነው። በጣም ታሳዝናለህ። እኔ ካንተ ይሄን አልጠበቅኩም ነበር። ወረበል ነው የምልህ። ቤተክርስቲያን ስትቃጠል ሰምቼ ደስታውን አልቻልኩም ነው አለች። ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረዳ አላልኩኝ። አሁንም እየደረሰን ባለው መረጃ መሰረት እየተደረገ ያለው ነገር እጅግ የሚያሳዝንና ልብ የሚሰብር ነገር ነው። ይህ ነገር እስከ መቼ ድረስ ነው የሚቀጥለው? አዶናይ እንግዲህ እየደረሰበት ያለው ተቃውሞና ወቀሳ ምላሹን ሰጥቷል። ምንድን ነው የሚለውን ነገር እስከ መቼ ድረስ ከተከታተላችሁ ማሳያችሁ ይሆናል። ጆን ዳንኤል ላይ እንግዲህ ከባድ ማስፈራሪያና ዛቻ እየደረሰበት ይገኛል። ይህ ነገር ከምን የመነጨ ነው የሚለው ነገር እስከ መቼ ድረስ ከተከታተላችሁ የምናየው ይሆናል። አንድን ሰው ይዞ እንግዲህ እንደዚህ መደብደብ እንግዲህ በእምነቱ ምክንያት ምን የሚሉት ነገር ነው? እኔ በጣም ጥያቄ የሚፈጥርብኝ ማለት ነው። ሀገራችን እንግዲህ የሁሉም ሀገር ነው አይደል እንዴ? ሁሉም ሰው ተቻችሎ የሚኖርባት ሀገር ነች። እንኳን ሀገራችን ላይ እንኳን የተወለድንበት ሀገር ቀርቶ ከሀገር ተወጥቶ ስንት ሀገር ላይ ይኖራል? ምን አይነት ጊዜ ላይ ደረስን? ግን የምር እኔ ፈጣሪ ታረቀን ነው ልል የምችለው። ቤተክርስቲያን ስትቃጠል ሰምቼ ደስታውን አልቻልኩም ነው አለች። ቪዲዮ ከነንድ ከሰኒ እንደ በርሰናቲ በደንብ ኮፒ ሊንክና ጎዳ ጆሌ ሙስሊም መግራናጋ ይሄን ቪዲዮ የቻላችሁትን ኮፒ ሊንክ አድርጉና ለእስልምና እምነት ተከታዮቹ አድርሱልኝ። እስኪ እንደው በክርስቶስ አለላችሁ የቻላችሁትን ብቻ ኮፒ ሊንክ አድርጉና ለወንድሞቻችን አዳርሱልኝ። የናንተ መስጊድ ቢቃጠል እኔ ደስ አይለኝም። ወገኖቼ ኦርቶዶክሳውያንም ደስ አይላችሁ እና ታዲያ በቤተክርስቲያን መከራ ሲመጣ ቤተክርስቲያን ለዚህ ስትቃጠል ምንድነው ያስደስታችሁ? እናንተ ምንድነው ያስደስተሽ? እነዚህ ሰዎች ምንድነው የሚባሉ? እስልምናን ይወክላሉ ወይስ እንዴት ነው? ግራ ስላጋባኝ እስኪ እናንተ ፍረዱ። በእግዚአብሔር በመታመኑት ሁሉ በአላህ እስኪ እናንተ። እኔ በነገራችን ላይ እነዚህ ግለሰቦች እስላምን ይወክላሉ ብዬ አላስብም። እስላም ሲባል እስልምና ሰላም ነው። ብዙ ነገር ሲባል ነው የምንሰማው የምናውቀውም። ተዋደን ተከባብረን የምንኖርባት ሀገራችን ነች እንግዲህ ኢትዮጵያ ማለትና መስጊድም እንግዲህ ሲቃጠል ክርስቲያኖች ደስ አይላቸውም። ይሄ ያለ ነገር ነውና እቺ ሴትዮ ደግሞ እስላምን ትወክላለች ብዬ አላስብም። ስንት ስነ ስርዓት ያላቸው ብዙ ያየናቸው እዚህ ቲክቶክም ላይ በአካልም ኢን ላይፍም ደግሞ ያየናቸው ሰዎች አሉና እንደነዚህ አይነት ሰዎች ደግሞ እስላምን ይወክላሉ ብዬ አላስብም። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ። አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። እኔ በህይወቴ እንደዚህ አይነት እጢ የሆነ ሰው ገጥሞኝ አያውቅም። ማለት ከበቂ በላይ የሆነ ነገሮች እያሉት እሱን አመስግኖ መኖር እየቻለ ሌሎችን ሰዎች ለመጣል ሆን ብሎ የሚሰራ ላዩ ጥሩ የሚመስል ውስጡ ግን ተንኮለኛ ሰው እንደዚህ አይነት ሰው ገጥሞኝ አያውቅም። እኔ ብዙ ነገር ሲሰራ ምን ስላደረገ ነው እኔ አሁን በጣም ጥያቄ የሚፈጥርብኝ ነገር ማለት ነው። የትኛውም ሰው ወገንተኛ መሆን ሳይሆን ይሄ ልጅ ለሙስሊሞችም እንግዲህ ፍትህ ስላለ እየሰገዱ አይደለም አዛን እየተባለ አይደለም ብሎ ስለተናገረ ይሄ ነገር ለሱ ይገባዋል? ምን ማለት ነው? ቆይ ይሄ ነገር በጣም እኮ ነው የሚያሳፍረው። ምንም እንዳላየ እንደማንኛውም ቲክቶከር ነው የማልፈው። አሁን ግን አርሲ ላይ እለት ኦርቶዶክሳውያን እየተገደሉ ያውም በቪዲዮ በሚታይ ያውም በጣም ቁጥራቸው ብዙ ምዕመናን እየሞቱ የአክሱምን ያነሳል። እግዚአብሔር ያሳያችሁ። ምን ችግር አለ? ስንት ጊዜ በፊት ሀፕን የሆነ ነገር ያኔ ለምን ቪዲዮ አልሰራህም? ለምን ያኔ ድምፅ አልሆንክም? አሁን ላይ ያንተንስ ድምጽ የፈለገው ኦርቶዶክስ አይደለም። ማንንም ቤተክርስቲያን ያንተ ድምጽ አትፈልግም ሲጀምር። አንተም ለቤተክርስቲያን ድምጽ ሳይሆን የፈለከው አጀንዳ ማስቀየሪያ፣ ሁለት ደግሞ መጣል የፈለከውን ያ ምስኪን የሆነ ልጅ አለ አዶናይ የሚባል እሱን ለመጣል ሆን ብለህ ያደረከው ሴራ ነው አሉ። የኛ ገብሶች ደግሞ እንደነዚህ በጅምላ የሚመሩ ሰዎች
ይሄን ተከትለው እሱ ያኛውን ለመጥላት የሚሄዱ እኔ ከሁለቱ ውጭ ባይዜኮ ማለት ነው። ይሄ በነገራችን ላይ አንዱን ሰው ደግፎ አንዱን ሰው የመጣል ስራ ነው እንግዲህ ይሄ ልጅ እየሰራ ያለው። ስለሌላ ሰው ማውራት አይደለም እዚህ ጋር እየተባለ ያለው ሰውም እየጮህም ያለው ፍትህ እንበል ለአርሲም አክሱም ላይ ላለውም ነገር ኢትዮጵያ ስንኖርባት ሁሉም ሰው በነገራችን ላይ ክልል ተመርጦለት አይደለም። ክርስቲያን የሆነ ቦታ ይኖር እስላም ደግሞ የሆነ ቦታ ይኖር ተብሎ ሳይሆን ከሀገርም ተወጥቶ እኮ ይኖራል አይደል እንዴ? ምን አይነት አስተሳሰብና ምን አይነት ጭንቅላት ቢኖራችሁ ነው ግን እንደዚህ አይነት ሰው አስተሳሰብ ሊኖራችሁ የሚችለው? አንዳንድ ሰዎች ሜቢ ሊኖራችሁ ይችላል እንደዚህ አይነት አስተሳሰብ፣ ግን እንደዚህ አይነት ደግሞ የዘቀጠ ሰው ደግሞ አይቻላቅም ማለት ነው። ምንም የማይገናኝ ነገር ያገናኛል። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ምንድነው በእግዚአብሔር ፕሮሞሽን ነው እወቁልኝ ነው ምንድነው? አሁን የዚህ ቪዲዮ ፖይንቱ ምንድነው? እኔም ጥያቄ ነው። የጓዳ ነገርና የአደባባይ ነገር ለዩ እንጂ ኖርማል የማይመስል ነገር በቃ ሐላል ተው እንጂ። አረ በጌታ ተው በቃ። ቲክቶክ ካዝናና በመልካም መንገድ ኢትስ ኦኬ፣ ጥሩ ነገር ከወሰድንበት ኢትስ ኦኬ። ግን አንዳንዴ ፖስት የሚደረግ ነገር መለየት ያለብን ይመስለኛል። ሁሉ ነገር አረ በእግዚአብሔር አሁን ኖርማል ነው አይደለም? እሱ ማለት ፈለግኩና እኔም እንግዲህ የለቀኩት ቪዲዮ ከምን አንጻር ነው ከምን ወይ አንጻር ነው ብዬ በጣም አይቼው ነበር፣ በጣም አስቤበትም ነበርና ምንድነው እንግዲህ ባልና ሚስት እንግዲህ ተኝተዋል። ኦብቪየስሊ ባልና ሚስት ናቸው። ፍቅረኛ ቢሆኑ ሞር እንግዲህ ስለነሱ ብዙ ነገር ሊያስብል ይችል ነበር። ግን እነዚህ ልጆች ባለትዳር ናቸው። እሺ ግን ምን እንማረበት ከዚህ ቪዲዮ ምን እንጠቀምበት ብላችሁ ነው እንደዚህ አይነት ቪዲዮ ፖስታችሁት ነው እኔ ጥያቄ ይፈጠረብኝና እስቲ ስለዚህ ጉዳይ ሐሳባችሁን አጋሩ። ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎች እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስህተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ፣ ታውቁታላችሁ ፖለቲካ ውስጥ እንደማልገባ፣ አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው? እኔ ራሴ እዛ መሀል ላይ ካስገባሁኝ ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜ የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። በመጀመሪያ ከየት አግኝተውክ ነው ይሄንን ነገር ሊናገሩት የሚችለው ነው እኔ በጣም ጥያቄ የፈጠረብኝ ነገር። ለሴሌብሬሽን ከዚህ የበለጠ ለአንድ ክልል ወይም ደግሞ ለአንድ ሃይማኖት ከሚሰጠው መግለጫ የበለጠ ነው ሰዓትም ደቂቃም የሚፈጀው ማለት ነው። አንድ ቪዲዮ ብቻ ካሜራ ደቅኖ ፍትህ ለአክሱም ብሎ እንደዚህ ነገር እየተነፈጉ ነው እንደዚህ የሆኑ ነው ብሎ ጀስት ነገሩን ክሊር አድርጎ መጨረስ ይችላል እንጂ አሁን እዚህ ጋር መጥቶ እንደዚህ ያለብኝ ስለ እድሜው ስለ ነገሩ ተገቢ ነው ብዬ አላስብም። ሰው የጠየቀው ሌላ ነገር ነው፣ እሱ ደግሞ እያብራራም ያለው ነገር ደግሞ ሌላ ነው። ይሄ ነገር እኔ ምንም አልተመቸኝም፣ ጥሩም ነው ብዬ አላስብም፣ አፕሪሺየት አላረገውም። የእናንተ ማሳብ እስቲ እናየዋለን። አንተ አስመሳይ፣ አክሱም ሰው ታረደ፣ አክሱም ድምጽ ምንድን ነው? ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው፣ ዘና ብዬ እመጣለሁ። ሰው ታረደ አላልኩኝም። አክሱም ሰው ታረደ አላልኩኝም። ሀዛን ስለተከለከለ እዛ ለተከለከሉት ፍትህ ነው ያልኩትኝ አላልኩኝም። እንደዛ የሚል ቪዲዮ አልሰራውም። ኤግዛክትሊ አልሰራውም እንደዛ የሚል ቪዲዮ ኮተት። አክሱም ላይ ለዘመናት ሲበደሉ መስገጃ ቦታ መቀበሪያ ቦታ ሲያጡ አንድ ቀን እንኳን ድምጽ ሳሰጥ ትላንት ለአርሲ ወገኖቻችን ድምጽ ሆነሃል እያላችሁ ብዙዎቻችሁ በዚህ ልጅ ተቀይማችኋል። በጣም የሚያሳዝነው ነገር ግን
አዶናይ ስለ አክሱም ይዘግብልኛል፣ አክሱም ላይ ድምጽ ይሆንልኛል እያላችሁ የምታስቡ ሙስሊሞች በጣም ታሳዝኑኛላችሁ። አዶናይ ነው አክሱም ላይ ለተበደሉ ሰዎች ፍትህ ለአክሱም ሙስሊሞች ብሎ ድምጽ የሚሰጥላችሁ? እንዴት ብሎ ይሰጥላችኋል? አርሲ ላይ ለተጎዱት ወገኖቻችን ለሞቱት ወገኖቻችን እኮ ክርስቲያን ስለሆነ የመስጠት ግዴታ አለበት። አክሱም ላይ ያለው ሙስሊም ነው፣ ምን ያገናኘዋል? ስለዚህ ድምጽ ከማንም አንጠብቅም። መጀመሪያ ድምጽ ከመጠየቅ ራሳችሁ ድምጹ ነው። የአክሱም ቪዲዮ ሲመጣላችሁ የቻላችሁትን እያደረጋችሁ ፍትህ ለአክሱም ሙስሊሞች ማለታችሁን ቀጥሉ። ሌላው ይቅርና ፍትህ ከሰው አትጠብቁ፣ ከአላህ ጠብቁ። አሪፍ ነገር ነው እንግዲህ የተናገረው። በነገራችን ላይ ይሄ ነገር ማለት ነው ሃይማኖት ምናምን ነገር ውስጥ ከምንገባ በመጀመሪያ ለተገደሉ እንደ ሰብአዊነት ሰው ነው ከሃይማኖት በፊት የሚቀድመው በነገራችን ላይ ሰው ነውና አንድ ኮንተንት ክሬተር ወይም ደግሞ ኢንፍሉዌንሰር ስትሆኑ ተጽዕኖ ፈጣሪ ስትሆኑ ለሁሉም አመሻሽታችሁ ነው መሄድ ያለባችሁ እንጂ አንድ እኔም ብቻ የኔንም እምነት ብቻ የኔን ብሔር ብቻ ብላችሁ የምትቀጥሉ ከሆነ የትም ነው ማደርሱት። ይሄም ነገር ደግሞ አያዛልቃችሁምና በጣም ነው የሚያሳፍረው የሚደብረው። ሰውየው እንግዲህ የተናገረው ነገር በጣም ተመችቶኛል። እናንተስ ይሄ ነገር ተመችቷችኋል? ሐሳብ አስተያየታችሁን አጋሩበት። ዛሬ ለእናንተ ያዘጋጀውላችሁ ቪዲዮዎች ይህንን ይመስሉ ነበር። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ። ሐሳብ እያጋራችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ።